ልክ ዛሬ በሶስት ወራችን ተገናኝተናል። እነዚህ ከብቶች እንግዲህ ሳስገባችሁ አሳይቻችሁ ነበር። ዛሬ ደርሰው እንግዲህ ለበዓል ሊሸጣቸው ነው። እነዚህ እንግዲህ ይህን ከብት ታስታውሱታላችሁ። በአጥንቱ የመጣ ቪዲዮ ከላይ አታች አደርግላችኋለሁኝ። በአጥንቱ የመጣ አይነት ከብት ነበረ። ከዚህ ቀደም እንደምትመለከቱት በቃ በህይወት እንኳን ይቆያል አይቆይም ሊባልለት የሚችል አይነት ከብት ነው። ደረጃ አራቱን ገዝቼ ነው ያስገባሁት። በምን ያክል ፍጥነት ይነሳል የሚለውን ስራ ነበር በጣም በተሳካ ሁኔታ 110 120% ጥሩ ስራ ሰርቼበታለሁ ማለት ይቻላል። እግዚአብሔር ረድቶኝ እንግዲህ እንደምትመለከቱት እንግዲህ ጥሩ ክትትል ተደርጎለት በዚህ መልኩ ሰውነቱ መጥቷል። በተወሰነ መልኩ አንድ 15 ቀን ጭማሪ ቢሰጠን ደግሞ ያው በዓል እንደመሆኑ መጣና 15 ቀን ደግሞ ጭማሪ ቢሰጠን በምትመለከቱት ሙሉ በሙሉ አጥንቶቹ ይሸፈኑ ነበር። በተወሰነ መልኩ ነው የሚታዩት። አሁንም ቢሆን በቃ ደረጃ 2 እና ደረጃ 1 መካከል ሊመደብ የሚችል አይነት ከብት ነው። ይሄኛውም ደግሞ እንደምትመለከቱት በተመሳሳይ ከዚህ ጋር የተገዛ አይነት ከብት ነው። ጥሩ የሰውነት አቋም ያው በተወሰነ መልኩ እድገት ላይም ስለነበረ እንደተጠበቀው አልመጣም፣ ግን ደስ የሚያሰኝ ነው። አሁንም እንደምትመለከቱት ማለት ነው ጥሩ ላይ ያለ አይነት ከብት ነው። ስለዚህ እነዚህ ሁለቱ የገዛናቸው አይነት ከብቶች ናቸው። ከዚህ ቀደም እንግዲህ ሳስገባቸው የነበረውን አይነት የሰውነት ክብደታቸውን አቋማቸው ምን ይመስላል የሚለውን በቪዲዮ ላይ ታዩታላችሁ። ጎን ለጎን አርጌላችሁ በዛ ላይ ታዩታላችሁ። በዚህ መልኩ ይሄኛው ከብትም በተወሰነ መልኩ ግዢ ላይ ተወሰነ ማሻሻል የሚጠበቁብን ነገሮች አሉ እና ግን እንደተጠበቁ አይደለም። በነገራችን ላይ ምንም አይነት አጥንት የለውም እንደምትመለከቱት ሁሉም ሸፍኗል። ይሄው እንዳለ ነው የተሸፈነው። ይሄው ሻኛው እንደምትመለከቱት ዘንፈል ብላለች። እዚህ ጋር ዘንፈል ያለ ሻኛ አለው። በተወሰነ መልኩ በቃ ያለ እረፍት የሰራውበት ወይም ደግሞ በጣም በልዩ ክትትል 3 ወር ወጥሬ የሰራውበት አይነት ከብቶች ናቸው። ከዚህ ቀደም እንግዲህ ፌዝ 1 ላይ ገና በጅምሩ በጣም የከሱ አይነት ከብቶችን አስገብቼ በጣም ጥሩ ደረጃ ላይ አውጥቻቸዋለሁ። የግዢ ስህተት አንዱ ላይ ነበረብኝ። አንደኛው ደግሞ በጣም ጸባዩ በጣም አስቸጋሪ ነበር። ልክ እንደዚህ እንደ ቡሬው ማለት እንደምትመለከቱት ያ ማያስጠጋ አይነት ከብት ነው። ግን ደስ የሚያሰኘው ነገር ምንድነው? ተለውጧል፣ በጣም ተለውጧል። በቃ አንዴ ለምግብ ዝቅ ካለ ቀና የሚለው ሲጨርስ ብቻ። ከዛ በፊት ግን ቀና አይልም። በምትመለከቱት መልኩ ደግሞ የበላውን በሰውነቱ ላይ ታዩታላችሁ። በጣም ተመጋቢ ነው። በተመሳሳይ መልኩ እነዚህም ደግሞ አንዳንድ ጊዜ ይሄ የስርዓተ ዑደት መረበሽ አጋጥሟቸው ነበር። በተወሰነ መልኩ ጊዜን ትንሽ የወሰደብኝ ያ ነገር ነው። እነዛ ነገሮችም ኖሮ እንግዲህ ያስቡት በዚህን ያክል ለውጥ አምጥተዋልና እነዚህ ከብቶች በጣም ጥሩ አይነት ለውጥ ያመጡ አይነት ከብቶች ናቸው። እንደምትመለከቱት ማለት በጣም ጥሩ የሚባል ለውጥ ያመጡ ከብቶች ናቸው። ሁለቱም በዚህ ልክ ከነገርኳችሁ ወደ ሶስተኛው ደግሞ ይልላችሁ። ሶስተኛው ይሄ ነው። በቅርብ የገባ ነው። አላሳየኋችሁም ይሄንን ከብት ቪዲዮን አታች አደርግላችኋለሁ። የመጨረሻ ላይ የገባ አይነት ከብት ነው። ትንሽ ከሌሎቹ ወደድ የሚል አይነት ከብት ነው። ወደድ ባለ ገንዘብ የተገዛ አይነት ከብት ነው። ይሄ በጣም ጥሩ የሚባል አቋም ላይ ያለ ከብት ነው። እንደምትመለከቱት ከጀርባው ይኸው ምንም አይነት አጥንት የለውም። ይሄ እንደዛኛው ከብት ሁሉ አንድ 15 ቀን ቢሰጠን ልጥጥ የሚል አይነት ከብት ነው። በቃ የመጨረሻው ፌዝ ላይ ያለ ከብት ነው። እንደምትመለከቱት ማለት ጸባይ ከመልክ ጋር ሰጥቶታል። እንደምትመለከቱት እንግዲህ እንደነዚህ አይነት ከብቶች ይኸው ይሄ ድቅል ነው። ሙሉ በሙሉ የሀበሻ አይነት ከብት አይደለም እና ድቅል ነው። በተመሳሳይ መልኩ ይሄ ሽንጡ እንደምትመለከቱት በዚህ መልኩ በጣም ረጅም አይነት ከብት ነው። ቁመት በተወሰነ መልኩ የጎን ርዝመቱ እንደምትመለከቱት ሲገዛም ሙሉ በሙሉ ይሄ ደረጃ 1 የማንለው ደረጃ 2 ሊባል የሚችል በዚህ በ3 እና በ2 መካከል ያለ አይነት ከብት ነውና ሲገዛ ቪዲዮን አሳያችኋለሁ። ይሄ አንድ ወር አካባቢ ላይ አንድ ወር ከ10 ቀን ከ15 ቀን ገደማ ሆኖታል ይሄ እኛ ጋር ከገባ ማለት። ስለዚህ አሁን ነበር እንደው በጣም ልጥጥ ማለት የሚችለውና በቃ መራመድ እስኪያቅተው ድረስ መለጠጥ የሚችለው በዚህ ጊዜ ነበረ። ያው ግን አሁን መውጣት ስላለበት ማለት ነው። ስለዚህ በዚህ መልኩ ይሄኛውን ደግሞ ከሌሎቹ ደግሞ ለየት ያለ ከብት ያስገባ ነው ይሄኛው አይነት ከብት ነው። ስለዚህ እናንተም ደግሞ ግዢ ላይ ያው እንግዲህ ካሉት ነገሮች ጠቅላላ አድርጌ እሰራላችኋለሁና እነዚህን ሶስቱን ከብቶች በጣም ጥሩ ለውጥ ያመጡ በጣም ጥሩ ያየውባቸው አይነት ከብቶች ናቸው ማለት ነው። 60 ሺህ ብር ገደማ የተገዙ ከብቶች ናቸው እነዚህኞቹ ወደዛ የምትመለከቷቸው። ይሄ ከፍ ባለ ዋጋ የተገዛና በቅርብ የገባ አይነት ከብት ነው። ምንድነው አላማው? ምንድነው ይሄን ከብት ያስገባውበት ምክንያት እነዛን ለምሳሌ ከዜሮ ነው ያነሳዋቸው ማለት ይቻላል። በቃ ከሶስተኛው ደረጃ ላይ ከአራተኛ ደረጃ ላይ ወደ ላይ ያነሳዋቸው ናቸው። ይሄ በ2 እና በ3 ደረጃ መካከል የሚገኝ ነው። መጀመሪያም ሰውነት ነበረው ይሄ ከብት። ይሄ ከብት እንግዲህ አሁን በዚህ ልክ ጨምሯል። እንደምትመለከቱ አንድ 15 ቀን 20 ቀን ቢጨመርለት የት እንደሚደርስ ማየት ይቻላል። ከጊዜ አንጻር ነው መውጣት አለበት አሁን ላይ። ከዛ እነዚህን አውጥተን ደግሞ ሌላ እናስገባለን። እነዛኞቹ
እንግዲህ እንዳልኳችሁ የከብት ግዢያችን በጣም ጥሩ ቢሆን በጣም የተሻለ ሳንቲም አውጥተን እንግዲህ 60 ሺህ ብር በጣም ትንሽ ነው። አሁን በ60 ሺህ ብር የሚገኝ አይነት ከብት የለም። ስለዚህ እንደነዚህ አይነት ከብቶችን ገዝታችሁ በአጭር ጊዜ ውስጥ ፕራክቲካል በሆነ መንገድ ይሄው መሬት ላይ እንደምናሳያችሁ ሲገቡ አይታችኋቸዋል። የገቡበትን ጊዜ ታውቃላችሁ። አሁን ደግሞ የደረሱበት ደረጃ አለ። እነዚህ ሶስቱ ምርጥ እምላቸው ናቸው። በጣም ጥሩ ተሰርቶባቸዋል። ይሄ መጨረሻው ከብት ነው። ከነዛ ጋር የተገዛ ከብት ነው። ከነዛ ጋር የተገዛ ከብት ነው። ይሄ ከብት እንደተጠበቀ አለ። በእርግጥ ወፍሯል፣ እንደምትመለከቱት ወፍሯል። ጥሩ ነገር አለው። ሲገባም ከሌሎቹ ሻል የሚለው ግን በተጠበቀው አይነት ደረጃ ሊመጣልን ያልቻለ በጣም ያለፋኝ፣ በጣም አንዳንድ የጤና እክሎችም ነበሩበት። ይሄ አመጋገብ ጋር ተያይዞ ብዙ አልነበረም፣ ብዙ ተመጋቢ አልነበረም። ተመግበው ወደ ሰውነት የመቀየር አቅሙ በጣም ዝቅተኛ ነበረ። እንደዛ ሆኖ እንግዲህ ይሄን ያክል ጊዜኛ ጋር ቆይቶ በጣም ደካማ ለውጥ ያመጣ አይነት ከብት ነው። እንደነዚህ አይነት ከብቶችን በቃ አሁን ተመረንባቸዋል። መግዛት የሌሉብን አይነት ከብቶች ናቸው እንደነዚህ አይነት ከብቶች እና እንደምትመለከቷቸው እነዚህ አይነት ከብቶች ስራችን በዚህ መልኩ ይሆናል ማለት ነው። ጥሩ ነው ያለችው። አሁንም ቢሆን ተወሰነ መልኩ ግን እንደተሰራባት አይደለችም እንጂ ጥሩ ነች። በቃ እነዚህ አይነት ከብቶች ናቸው ምርጥ የሚባሉ ከብቶች፣ የተሰራባቸው ከብቶች እንደነዚህ አይነት ከብቶች ናቸው። እኔ በጣም ያስገረመኝ ከብት ይሄ ከብት ነው። ተመልከቱት። ይሄን ከብት ጸባይ የለውም፣ በሩቁ ማሳያችሁ ለዛ ነው። በጣም ይራገጣል። በቃ ምርጥ የሚባል ከብት የት እንደደረሰ ተመልከቱ። ከሌሎቹ ቦነሳቸው ሁሉንም ማለት እንደምትመለከቱት በጣም ጥሩ የሆነ አቋም ይዛ ወጣች። አጠር ትላለች። በዚህ መልኩ እንግዲህ ያላትን አቅም ተጠቅማ ወፍራለችና እንግዲህ ይሄንን በዚህ በ3 ወር ጊዜ ውስጥ እነዚህን ስራዎች ሰርተናል። እነዚህ ከብቶች ላይ በቀጣይ ፌዝ እንግዲህ በመጠንም በዛ አድርገን ስራችንም ወጣ አድርገን አሻሽለን እንመጣለን። እናንተንም ብዙ የምናስተምራችሁ ነገር አለ። ሰላም።